ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ ወንድሞች፣ አገልጋዮች፣ ዲያቆናት፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያቆየን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩና ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን ቀሪ ጊዜ የዚህ ጉባኤ ዋነኛ ርዕስ ጉባኤ ደቅስዮስ በሚል ርዕስ ነው። እንደምታውቁት በዚህ 3 ቀናት በነገው ዕለት የገናናው መልአክ የሊቀ መላእክት የቅዱስ ገብርኤልን ዓመታዊ በዓል እናከብራለን። ከዚያ በማስከተል ለኛ መዳንና ለሰው ልጆች ከሲኦል ወደ ገነት ከሞት ወደ ሕይወት መምጣት እጅግ ወሳኝ የሆነውን የብስራተ ገብርኤል በዓልን እናከብራለን። በ22 ሊቀ መላእክት ቅዱስ ገብርኤል በእመቤታችን ፊት ቆሞ ያቀረበውን የብስራት ቃልና በዚያ ቃል ምክንያት ደግሞ ያገኘነውን ነገር ሁሉ ቤተክርስቲያናችን የምታስብበት ታላቅ በዓል ከፊታችን ስላለ ይህንኑ መነሻ አድርገን የሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ያለውን እጅግ ወርቃማ ቃል መነሻ አድርገን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች፣ መልአኩም ከእርሷ ሄደ ይላል የሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት ሁሉ በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምእመናን እንደምታውቁት የሉቃስ ወንጌል ምዕራፍ 1 ከቁጥር 26 አንስቶ እስከ 38 ያለውን ታሪክ ሊቀ መላእክት ቅዱስ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት ቆሞ ያቀረበውን ሰላምታ የተናገረውን የብስራት ቃልና እመቤታችን ገብርኤል ለተናገረው ቃለ ብስራት የሰጠችው ምላሽ ቤተክርስቲያናችን ዘወትር ትሰብከዋለች፣ ዘወትር ትጸልየዋለች፣ ትዘምረዋለች። ሌላው ቀርቶ አባታችን ሆይ የሚለውን ጸሎት ካደረግን በኋላ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በማን ሰላምታ? በገብርኤል ሰላምታ ምን እንልሻለን ብለን የገብርኤልን ቃለ ብስራት በዘወትር ጸሎታችን ሳይቀር እንድንጸልይ ታደርጋለች። ቤተክርስቲያን ይህን የምታደርግበት በጣም መሰረታዊ ምክንያት አላት። አንዳንድ ሰዎች ክርስቶስ አባታችን ሆይ በሉ አለ እንጂ ቀጥሎ እመቤታችን ሆይ የሚለውን ጸሎት በሉ ብሏል ወይ? ለምን ይህንን ጸሎት ጨምራችሁ ለምን ትጸልያላችሁ ብለው የሚጠይቁና የሚቃወሙ ሰዎች አሉ። በጣም የሚገርመው እንደው ይህን ጥያቄ ከመመለሳችን በፊት ለምን አባታችን ሆይ ከሚለው በኋላ ሌላ ጸሎት ለምን ጨመራችሁ የሚሉና የሚቃወሙት ሰዎች ራሳቸው የሚገርማችሁ አባታችን ሆይ ብለው ግን ሲጸልዩ ሰምተናቸው አናውቅም። እኔ ምናልባት መረጃ አጥሮኝ ሊሆን ይችላል፣ ግን እንደው በእግረ መንገዳችን ስናልፍም በተለያየ ቪዲዮ ስንመለከትም ከኦርቶዶክሳዊት ቤተክርስቲያን ውጪ አባታችን ሆይ የሚለውን ጸሎት የሚጸልያለ የለም። እንደው ሌላውን ትተነው አባታችን ሆይ የሚለውን እንኳን በእውነት የምትጸልየው የኛ ቤተክርስቲያን ናት። እና እንደው አባታችን ሆይ ብሎ ለመጸለይ ሁሉንም ያብቃቸው። የምንጸልይላቸው አባታችን ሆይ እንዲሉ ነው። ሌላውን ግድ የለም እኛ እንለዋለን። ግን እመቤታችን ቅድስት ድንግል ማርያም ሆይ የሚለው ጸሎት ከሰው የተገኘ ጸሎት አይደለም። ምመና
ከማን እንደመጣ እዛው እምንጸልየው ጸሎት ላይ እንናገረዋለን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በማን ሰላምታ? በገብርኤል ሰላምታ ምን እንልሻለን? ልብ አድርጉ። የዋቸው አባቶቻችንን ጸሎት ሊጸልዩ ለድንግል ማርያም ሰላምታ ሊያቀርቡ ፈለጉና ለእርሷ የሚመጥን ምስጋናና ሰላምታ አጡ። ቃላት አልበቃላቸው። ስለዚህ እመቤታችን ያሉ የእኛን ምስጋና ተዩ፣ የእኛ ሰላምታ ይቅርብሽ፣ በመልአኩ በማን ሰላምታ? በገብርኤል ሰላምታ ምን እንልሻለን? ሰላም እንልሻለን። የመልአኩን ሰላምታ ደግመን ይህ ሰላምታ እኮ ተሰጥቷታል፣ ቀርቦላታል። እንደ አዲስ አትሰማውም ከኛ። ስለዚህ የኛ የኃጥአን የኛ የኃጢአተኞቹ የበደለኞቹ አንደበታችን የረከሰው ሰዎች ሰላምታ ይቅርብሽና በመልአኩ በገብርኤል ሰላምታ ሰላም እንልሻለን። ልብ አድርጉ። ገብርኤልን የላከው ማን ነው? መልሱልኝ። ስለዚህ ገብርኤል የሚናገረው ማን ተናገር ብሎ የላከውን ነው? እግዚአብሔር ተናገር ያለውን። ሄደህ አብስራት ብሎ ሲልከው በላከው አላላክ ነው። ቅዱስ ገብርኤል ከእግዚአብሔር የተላከ የእግዚአብሔርን ቃል ይናገራል ይላል። ስለዚህ እግዚአብሔር እንደላከው ነው ገብርኤል መጥቶ ድንግል ማርያምን ሰላም ያላት። ይህንን ሰላምታ ገብርኤል ስላቀረበላት እኛም በመልአኩ በገብርኤል ሰላምታ ምን እንላታለን? ሰላም እንላታለን። ልብ አድርጉ። ሌላው ይህንን ጸሎት ደጋግመን የምንጸልይበት ዋነኛ ምክንያት ምንድን እንደሆነ በሆነ መረዳት ያስፈልጋል። እኛ ገብርኤል መጥቶ ሰላም ያላትን ድንግል ማርያም ያን ሰላምታ የተቀበለችበትን መንገድ ደጋግመን በጸሎታችን በዘወትር ጸሎታችን ላይ የምንደግምበት ምክንያት አሁን የጠቀስነው ምዕራፍ ላይ በጣም ትልቅ ሕይወታችንን የለወጠ ነገር ስለተከሰተ ነው። መጽሐፍ ቅዱስን ልብ አድርጉ ምዕመናን። መጽሐፍ ቅዱስን ሰይጣን አይወድም፣ ይጠላል። በአጠቃላይ የእግዚአብሔርን ቃል አይወድም። ግን ከሚጠላው መጽሐፍ ቅዱስ ውስጥ ሰይጣን ሲነበብ በጣም ደስ የሚለው የቱ ይመስላችኋል? ከኔ ጋር ናችሁ ምዕመናን? ሰይጣን በጣም ሲነበብ የሚወደው ምዕራፍ ኦሪት ዘፍጥረት ምዕራፍ 3 ነው። ኦሪት ዘፍጥረት ምዕራፍ 3 ላይ ሰይጣን በእባብ ተመስሎ ወደ አንዲት እናት ወደ አንዲት ሴት መጣ። ይቺ ሴት ማን ነበረች? ሔዋን ነበረች። ወደ ሔዋን መጣ፣ ሰላምታ አቀረበላት። እግዚአብሔር በገነት ካሉት ዛፎች ሁሉ እንዳትበሉ ለምን ከለከላችሁ አላት ይላል። ሰይጣን ለተንኮሉ ነው እንጂ እግዚአብሔር ዛፍ ሁሉ አትብሉ አላለም። ከስንት ዛፍ ነው የከለከለው? ከአንዲት ዛፍ። ግን አውቆ እንዳላወቀ ሆኖ ከገነት ካሉት ዛፍ እንዳትበሉ ለምን ከለከለ አለ። አይ እግዚአብሔርስ የከለከለን ከአንዲቱ ዛፍ ነው አለች ሔዋን። ስትል አምላክ እንዳትሆኑ ፈልጎ ነው፣ እንደሱ ክፉና ደጉን እንዳታውቁ እንደ እግዚአብሔር እንዳትሆኑ ፈልጎ ነው አለ። ክብር ይግባውና እግዚአብሔር የነገራችሁ ነገር ውሸት ነው አላት። ሔዋን በጣም የዋህ ነበረች፣ አልተጠራጠረችም፣ በደንብ አልጠየቀችውም። የእባቡን ቃል ሰማች፣ ዕፀ በለስን አየች፣ ተመኘች፣ ለራሷ ቀጥፋ በላች፣ ባሏንም አበላችው። አዳምና ሔዋን በዚህ ምክንያት ከገነት ተባረሩ፣ ጸጋ ክብራቸው ተገፈፈ ይላል። በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈረደባቸው። ይህ ታሪክ የሰው ልጅ ከገነት የወጣበት ከአምላኩ የተጣላበት የተዋረደበት ታሪክ ነው። ምንም እንኳን ሰይጣን መጽሐፍ ቅዱስን ባይወድም አሁን ያነበብኩላችሁን ምዕራፍ ግን ሰይጣን በጣም ይወደዋል። ለምን? የሰው ልጅ ያዋረደበት ከፈጣሪ ጋር ያጣላበት የሰው ልጅን ክብር የገፈፈበት ታሪክ ስለሆነ ማለት ከኔ ጋር ናችሁ ምዕመናን? አዎ ሰይጣን ሲነበብ ድል አደረግኩ ብሎ ደስ የሚሰኝበት ምዕራፍ ኦሪት ዘፍጥረት ምዕራፍ 3 ላይ ያለው ታሪክ። ግን የዚህ ተቃራኒ የሆነ መጽሐፍ ቅዱስ ላይ ያለ ሌላ ምዕራፍ አለ። ይህ ምዕራፍ ምንድን ነው? የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ያለው ቃል። በገነት አንዲትን ሴት ሰይጣን በእባብ ውስጥ ተሰውሮ መጥቶ አናግሮ ከገነት አስወጣት የሚለው ታሪክ የተደመሰሰው ሊቀ መላእክት ቅዱስ ገብርኤል ለዳግሚት ሔዋን ለሁለተኛ ሔዋን ለድንግል ማርያም መጥቶ ሰላምታ ያቀረበበት ታሪክ። ሔዋን እባብን ሰምታ ከገነት አስወጣችን። ድንግል ማርያም ገብርኤል